በስሙ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከልጅ ልጅህ ተወልጄ። ክቡራን የእግዚአብሔር አገልጋዮች፣ ካህናት፣ እግዚአብሔር የምትወዱ ምእመናን፣ ሕያውና ዘላለማዊ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤውና ለቅድስተ ቅዱሳን ድንግል ማርያም በዓለ ልደት በሰላምና በጤና ደረሳችሁ። ቅዱሳን የቤተ ክርስቲያን አባቶች እንደሚያስተምሩን አዳምና ሔዋን እግዚአብሔርን አትብሉ ያላቸውን የዕፀ በለስ ፍሬ በሰይጣን ምክር ተታለው በበሉ ጊዜ ከተድላ ገነት ወጡ፣ በፈጣሪ ፍርድም ተቀጡ። እግዚአብሔር አዳምና ሔዋንን ከገነት አስወጥቶ በገነት አንጻር ወይም ትይዩ በደብረ ቅዱስ አኖራቸው። ስለምን ቢሉ ገነትን እያስታወሱና በሩቅ እያዩ ሐዘን እንዲጸናባቸውና በዚያውም ላይ ወደ ቀደመው ቤታቸው ወደ ገነት ይመልሰን ይሆን እያሉ እንዲጸጸቱ ብሎ ነው። አዳምና ሔዋን በደብረ ቅዱስ ሲኖሩ ሳለ ከዕለታት በአንድ ቀን አዳም እግዚአብሔርን ያህል ጌታ ገነትን ያህል ቦታ ያጣሁት በአንቺ ምክንያት እኮ ነው ሲል ሔዋንን ተቆጣትና ፊት ነሳት። በዚያን ጊዜ ሔዋን ደንግጣ ከአዳም ሸሽታ ሄደች። አዳምም ብቻውን እያዘነና እየጸለየ ሳለ የእግዚአብሔር መልአክ ወደ አዳም መጥቶ ከሚስት ጋር ተጣልተ እርሷንም አባረ እንዴት ትጸልያለህ? ሂድና ታረቃት አለው። አዳምም የእግዚአብሔርን ያህል ጌታ ገነትን ያህል ቦታ ያጣሁት በእርሷ ምክንያት ስለሆነ አልታረቅም ብሎ መለሰ። መልአኩም በእርሷ ምክንያት ያጣው ብታጣ ከፈጣሪ ጋር መታረቂያም እርሷ ናትና ታረቃት አለው። አዳም ግን አይሆንም አለና ጸሎቱን ቀጠለ። መልአኩም እንደገና ወደ አዳም መጥቶ እግዚአብሔር የምታስቀይምን ወይም የቂመኛን ጸሎት አይቀበልምና በመጀመሪያ ከሚስት ጋር ታረቅ አለው። አዳምም ለመልአኩ መልሶ ጌታዬ አንተው ሄደህ ብታመጣልኝሳ አለው። መልአኩም ለአዳም መልሶ እንዳባረርሃት አንተው ሂድና አምጣት እንጂ እኔ ምን ባይ ነኝ ሲል መለሰለት። በዚያን ጊዜ አዳም ሄዶ ከሔዋን ጋር ታረቀ፣ መለሳትም። ከዚያን ጊዜ በኋላ ሁለቱ ሲጫወቱ ሔዋን ለአዳም እግዚአብሔር አምላካችን እንደተጣላን ይቀር ይሆን አይታረቀንምን ስትል ጠየቀችው። አዳምም እግዚአብሔርስ መሐሪ ነውና ይታረቀን ነበር፣ ዳሩ ግን አንቺ ያለሽና ምን ይሆናል አላት። በዚያን ጊዜ ሔዋን ከእንግዲህ ወዲህ ካንተ ፈቃድ አልወጣም አለችው። ከዚያን ጊዜ በኋላ ሁለቱም እግዚአብሔርን ለመለመን ሱባዔ ገቡ። አዳምና ሔዋን ሱባዔያቸውን ሲፈጽሙ እግዚአብሔርን ተገለጠላቸውና አዳም ሆይ ከሰማየ ሰማያት ወርጄ ከልጅ ልጅ ተወልጄ እኔ አድንሃለሁ አለው። አዳም እግዚአብሔር ሆይ መቼ ነው የምታድነኝ ብሎ ጠየቀ። በሐሙስ ዕለት ወበመንፈቀ ለዕለት እትወለድ እምወለተ ወለትከ ወድህከ ውስተ መርሃብከ ወእትቤዘወከ በመስቀልየ ወበሞቴ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ በመንደር ተመላልሼ ተሰቅዬን ሙቼ አድንሃለሁ ብሎ ተስፋ ሰጠው። ቃል ኪዳንም ገባለት። ይህ ታሪክ ጥቅስ የተገኘው መጽሐፈ ቀሌምንጦስ ዘሮም ገድለ አቡነ አዳም አክሲማሮስ ወይም ሄክሲሜሮን ዘኤጲፋንዮስ ከተባለው የትውፊት መጽሐፍት ነው። በመሆኑም 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ማለቱም በእግዚአብሔር አቆጣጠር ማለት ነው። ይህም በሰው አቆጣጠር 5500 ዘመን ማለት ነው። አዳምም እግዚአብሔርን በነገረው ተስፋ ተጽናና። እግዚአብሔር ያድነኛል፣ ወደ ገነትም መልሰኛል ብሎ ጽኑ ተስፋ አደረገ። እግዚአብሔር ከልጅ ልጁ ከአብርሃም ዘር ከልጅ ልጁ ከዳዊት ዘር ከምትወለደው ልጅ ተወልደው እንደሚያድነው ተስፋ አድርጎ 930 ዓመት ከኖረ በኋላ አንቀላፋ ወይም ሞተ ተብሎ በዘፍጥረት ምዕራፍ 5 ከቁጥር 1 እስከ 5 እንደተጻፈ። በዚህ ምክንያት ለአዳም የተሰጠው ተስፋ ሲወርድ ሲዋረድ ቴክታና በጥሪቃ ከተባሉ የዳዊት ዘር ከሆኑት ከድንግል ማርያም አያቶች ደረሰ። በዮሴፍ ማዕረግ ትውልድ በኩል በአጭሩ ሲቆጠር አኪኒም ኤልዮድን ወለደ፣ ኤልዮድንም አልዓዛር ወለደ፣ አልዓዛርም ማትያስን ወለደ፣ ማትያስም ያዕቆብን ወለደ፣ ያዕቆብም ዮሴፍን ወለደ። ዮሴፍም በዕድሜ ሽምግልና እያለ አምላክን ለመውለድ ትንቢት የተነገረላትን ድንግል እንዲጠብቃት ወይም እንዲያጫት በእግዚአብሔር መልአክ ታዘዘ። ትርጓሜ በማቴዎስ ወንጌል ምዕራፍ 1 ከቁጥር 14 እንደተጻፈ። ከዳዊት ዘር ሐረግ ትውልድ የተወለዱ የቅድስት ድንግል ማርያም ቅድመ አያቶች ቴክታና በጥሪቃ እጅግ በጣም የበዛ ሀብት ነበራቸው። ነገር ግን ልጅ ስላልወለዱ በሀብታቸው ብዛትም ብዛም አይደሰቱም ነበር። እንዲያውም ብዙ ጊዜ እግዚአብሔር ፍሬ እንዲሰጣቸው ሱባዔ እየገቡ ይጸልዩ ነበር። በአንድ ወቅት ቴክታና በጥሪቃ ሱባዔ ገብተው ሳለ ራእይ ያያሉ። ራእዩም አንዲት ነጭ አንበሳ ጥጃ ከበረታቸው ስትወጣ ይችም እንቦሳ ሌላይቱን እንቦሳ ስትወልድ እየወለደች እንዲሁ እየተዋለዱ እስከ 5ኛይቱ እንቦሳ ይደርሳሉ። 5ኛው እንቦሳ ግን ጨረቃ መሰል እንቦሳ ትወልዳለች። ጨረቃይቱም ፀሐይን ትወልዳለች። ይህንን ራእይ በዘመናቸው ለነበረው መፈክረ ሕልም ወይም ሕልም ፈቺ ሄደው ነገሩት።
እርሱም ደጋግ ልጆች ትወልዳላችሁ፣ የጨረቃው ራእይም ከሰው በላይ የሆነች ልጅ ትወለዳለች። የፀሐዩ ነገር በርቶ አልተገለጽልኝም፣ እንደ ነቢይና እንደ ንጉሥ የመሰለ ልጅ ከቤታችሁ ይወለዳል ብሎ ነገራቸው። ከዚህ በኋላ ቴክታ ጸነሰች፣ ወለደችም። ስሟንም ሄማን ብላ ጠራቻት። ሄማን ማለት ስዕለቴ ደረሰ፣ እንደ ስዕለቴ የሆነልኝ ማለት ነው። ከዚያም ሄማን ዴርዴን ደግሞ ቶና ደግሞ ሲካርን ወለደች። ሲካር ሄርሜላን፣ ሄርሜላ ደግሞ ሐናን ወለደች። ኢያቄምና ሐና እንደ ሳሙኤል ወላጆች እንደ ሐናና እንደ ሕልቃና በእግዚአብሔር ፊት ደጋጎች ነበሩ። ሁለቱም ጻድቃን ነበሩ። ነገር ግን ልጅ ስላልወለዱ ልጅ እንዲያገኙ ወደ እግዚአብሔር ጸለዩ። ሴት ልጅ ብንወልድ በቤተ መቅደስ እየኖረች እግዚአብሔር እንድታገለግል ለእግዚአብሔር ስዕለት አድርገን እናቀርባታለን። ወንድ ልጅም ቢወለድ እንደ ነቢዩ ሳሙኤል የእግዚአብሔርን ካህን ሆነው ዕድሜ ልኩ እንዲያገለግል ለእግዚአብሔር እናቀርባለን ብለው ብፅዓት ገቡ፣ ማለት ስዕለትም ተሳሉ። በዚያን ጊዜ ሐናና ኢያቄም በሱባዔ ቆይተውና ስዕለታቸውን ተናግረው ሐምሌ 29 ቀን ወደ ቤታቸው ተመለሱ። ሐምሌ 30 ቀን ሁለቱም ሕልም አዩ። ሐና ለኢያቄም ጸምር ወይም ግምጃ ሲያስታጥቁ አየው። የእጅ መቋሚያም ለምልማ አበባና ፍርታ ፍሬዋን ሰው ሁሉ ሲመገብ አየው ብላ ነገረችው። ኢያቄምም በበኩሉ ርግብ ጻዕዳ ነጭ ርግብ 7ቱን ሰማያት ሰንጥቃ ወርዳ በራስሽ ላይ ስታርፍ በቀኝ ጆሮሽም ገብታ በማፀንሽ ስታደር አየው ብሎ ነገራት። ስለዚህ በዚህ እግዚአብሔር በገለጸላቸው ራእይ መሠረት ነሐሴ 7 ቀን ሐና ጸነሰች። ሐና ድንግል ማርያምን በጸነሰች ጊዜ የመውለጃዋ ቀን እስኪደርስ ድረስ የታዘዘ መልአክ ሕፃኗን ከማንኛውም ክፉ ነገር ይጠብቃት ነበር። አቀባ መልአከ እምከርሰ እማ ወይ ርኩሰት እምዘፈጠራ ድንግል በህሊናአ ወድንግል በሥጋሃ በእናቷ በሐና ማፀን ሳለች የእግዚአብሔር መልአክ ጠበቃት። ከማንኛውም ርኩስ ነገር ሁሉ ጠበቃት። ከጸነሰችበት ቀን ጀምሮ ምንም ርኩሰት እንዳይነካት መልአኩ ጠበቃት። በሐሳብም በሥጋም ድንግል ሆና ለዘላለም እንደምትኖር የተነገረላት ናትና። ሐና ቅድስት ድንግልን በጸነሰች ወራት ታላቅ ደስታ ተደረገ። ብዙ በሽተኞችና የሐናን ልብስ እየዳሰሱ ተፈወሱ። ብዙ ዕውሮችም የሐናን ልብስ እየነኩ ዓይኖቻቸው በሩላቸው። ተአምራቱን ያዩ ምቀኞች ሰዎች ግን ቀንተውና ሐናን ሊጣሏት ወሰኑ። በድንጋይም ሊወግሯት ተስማሙ። በዚያን ጊዜ የእግዚአብሔር መልአክ ለኢያቄም ተገልጾ ወደ አድባረ ሊባኖስ ወደ ሊባኖስ ተራራዎች ይዛት ውጣ አለው። ኢያቄምም መልአኩን እንዳዘዘው ወደ ሊባኖስ ተራሮች ይዟት ወጣ። በዚያም በአንድ ዋሻ ውስጥ ሳለች ወለደች። ድንግል ማርያም በተወለደችበት ሰዓት ዋሻው በረቂቅ ሰማያዊ ብርሃን ተሞላ። የሰማይ መላእክትም እግዚአብሔርን ሲያመሰግኑ ተሰሙ። በሊባኖስ ተራሮች ጫፍ ብርሃናት እንደ ችቦ ሲበሩ ከሩቅ ታዩ። በዚህ ምክንያት በድንግል መወለድ የአዳም ተስፋው ሊፈጸም ዋዜማው ተጀመረ። ከልጅ ልጅ ተወልጄ አድንሃለሁ ተብሎ የተነገረለት ተስፋ ሊፈጸም መሠረት ተጣለ። ሊቃውንትንም ይህንን አስመልክተው አንቲ ውእቱ ተስፋው ለአዳም እማይሰደድ እምገነት ብለው የሚያመሰግኑበት ዘመነ ሐዲስ ሊጀመር አዋጅ ተነገረ። አዳም ከገነት በተሰደደ ጊዜ የመዳን ተስፋው ባንቺ በኩል ይሆናል ተብሎ የሚነገርበትም ጊዜው ደረሰ። ድንግል ሆይ ንጹሕና ብሩክ ጋብቻን ፈጽመው በጽድቅ መንገድ ከሚጓዙ ከሐናና ከኢያቄም በንጽሕና ተወለድሽ ተብላ የምትመሰገን የምስጋና ባለቤትና ድንግል በተወለደች ጊዜ አበው ነቢያት የተናገሩት መሠረተ ትንቢት ተፈጸመ። ነቢይ ዳዊት መሠረቶቿ በቅዱሱ ተራራ በቅዱሳን ተራሮች ናቸው ሲል የተናገረው ድንግል ማርያም ከአብርሃምና ከዳዊት ዘር መወለዷን ለመግለጽ ነውና። በመዝሙር 86 ከቁጥር 1 ቅዱስ ያሬድም ወመሠረቱ ለዓለም አንቲ እጓለ አንበሳ በከርስኪ ጾርኪ እምአንስት ብሩክት አንቲ የምስጢረ ሥጋዊና የምስጢረ ድህነት መሠረት አንቺ ነሽ። የአንበሳ ልጅ የሆነውን አንበሳ በማፀንሽ የተሸከምሽ ከሴቶች ሁሉ ብሩክት አንቺ ነሽ ሲል አመሰግኗታል። አማን በአማን ተወልደት እመብርሃን የብርሃናት ንጉሥ ብርሃን ኢየሱስ ክርስቶስ ለመውለድ ዛሬ የብርሃን እናት ቅድስት ድንግል በእውነት ተወለደች። የአዳም ተስፋ ማስፈጸሚያ ዛሬ ተወለደች። የድህነታችን መሠረትና የክብር ዘውዳችን የሆነውን ክርስቶስ ለመውለድ ዛሬ አስቀድማ እርሷ ተወለደች። ከሊባኖስ ተራሮች ርግበ ጻዕዳ ተወለደች። በቅዱስ ያሬድ እምሊባኖስ ትወፅእ መርዓት ተብላ እንድትወደስ ከሊባኖስ ተራሮች ውስጥ ተወለደች። በሔዋን ምክንያት የተዘጋው የሕይወት መንገድ ይከፈትልን ዘንድ የሕይወት እናት ዛሬ ተወለደች። የዓለም ብርሃን ኢየሱስ ክርስቶስ ከእርሷ ይወለድ ዘንድ እመብርሃን ዛሬ ተወለደች። ኢያቄምና ሐና ዳግሚት ሰማይ ተብላ የተጠራችውን ድንግል ወለዱ። እውነተኛው ፀሐይ ኢየሱስ ክርስቶስ ከእርሷ ይወለድ ዘንድ
እመፀሐይ የፀሐይ እናት ቅድስት ድንግል ዛሬ ተወለደች። የምድር ባለጸጎች አሕዛብ ሁሉ በፊትሽ ይማለላሉ። በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድር ሁሉ ስምሽን ያስባሉ ተብሎ ትንቢት የተነገረላት ንጽሕተ ንጹሐን ቅድስተ ቅዱሳን እመብርሃን ዛሬ ተወልዳለችና ደስ ይበልን። ብርሃን ለማስገኘት መወለድ መታደል ነው። ከሰው ልጆችም መካከል መመረጥ ብፁዕ ድንቅ ነው። የመድኃኔ ዓለም እናት ለመሆን መወለድም ሰማያዊ ጸጋ ነው። የሴቶች ሁሉ መመኪያ ለመሆን መወለድ እጅግ የሚያስደስት ነው። መታደል የተዘጋውን የገነት በር ለማስከፈት መወለድ የእግዚአብሔር ስጦታ ነው። በእውነት እመብርሃን ቅድስት ድንግል ማርያም የእግዚአብሔር ስጦታ ናትና። የእመብርሃን በዓላት ሁሉ የልደቷ በዓል የበለጠ መሆኑን ራሷ ቅድስት ድንግል ማርያም በቀን 1000 ጊዜ ሰዓሊ ለነ ቅድስት እያለ የሚጸልይ ለአንድ ባሕታዊ እንደነገረችው የቤተ ክርስቲያን አባቶች ይተርካሉ። ትርጓሜ ቅድስተ ማርያም ምዕራፍ 1። ስለዚህ ቅድስተ ቅዱሳን ድንግል ማርያም የመረጠችውን በዓለ ልደቷን ለማክበር ከበረከቱም ለመሳተፍ በዚህች ቅድስት ቤተ ክርስቲያን ሁሉ የእርሷን ክብር ሁሌም እናከብራለን። ወስብሐት ለእግዚአብሔር።